እስኪ ያስቡት ጠዋት ከእንቅልፋችሁ ስትነሱ ዛሬ የትኛውን መኪና ልንዳ ብላችሁ ወደ ጋራጅ ብትሄዱ እና ጋራጅ ውስጥ 7000 መኪኖች ቢጠብቋችሁ ምን ይሰማችኋል? በየቀኑ አንድ መኪና ብትቀይሩ እንኳን ሁሉንም ነርቶ ለመጨረስ 20 ዓመት ይፈጃል። ይህ የህልም ዓለም አይደለም። ይህ የብሩናይ ሱልጣን ሐሰን አል ቦልኪያ እውነተኛ ህይወት ነው። የዓለማችን ቁጥር 1 የመኪና ስብስብ ባለቤት፣ ጸጉሩን ለመስተካከል ብቻ $20,000 የሚያወጣ እና መኖሪያ ቤቱ ከቫቲካን ሀገር የሚበልጥ ነው። ነገር ግን ታሪኩ እዚህ ላይ አያበቃም። ወንድማቸውም ልዑል ጄፈር በቀን $500,000 ያባክን እንደነበረ ለግል መዝናኛቸው ማይክል ጃክሰንን እንደሚያመጡ እና በሌላ በኩል ደግሞ ሀገሪቱ በሸሪያ ህግ የምትመራ ጥብቅ ሀገር እንደሆነች ስትሰሙ ትደነቃላችሁ። ይህ ሰው ማን ነው? ገንዘቡስ ከየት መጣ? ህዝቡስ እንዴት ይኖራል? ለትንሽ ደቂቃ ከእኔ ጋር ቆዩ። ስለ እውነተኛ ሀብት ያላችሁን አስተሳሰብ የሚቀይር ጉዞ እናደርጋለን። ቤተሰብ ሁኑ። እንደነዚህ ያሉ አስገራሚና ቀውጢ ቪዲዮዎች ለቅቅ ያለውም ወደፊትም እለቃለሁኝ እና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ታሪኩን ነግባ እንጀምር። ብሩናይ በደቡብ ምስራቅ ኤስያ ቦርኒዮ ደሴት ላይ የምትገኝ በጣም ትንሽዬ ሀገር ናት። ነገር ግን በመሬቷ ስር ባለው ድፍድፍ ነዳጅ ምክንያት እጅግ ባለጸጋ ናት። የዚህ ሁሉ ሀብት ቁንጮ ደግሞ የሱልጣን ሐሰን አል ቦልኪያ ናቸው። እስቲ ከቤታቸው እንጀምር። የሱልጣኑ ቤተ መንግስት ስሙ ኢስቲና ኑሩል ኢማን ይባላል። ትርጉሙም የእምነት ብርሃን ቤተ መንግስት ማለት ነው። ይህ ቦታ በዓለማችን ላይ አንድ ግለሰብ የሚኖርበት ትልቁ ቤተ መንግስት ነው። 1788 ክፍሎች አሉት። 257 መታጠቢያ ቤቶች አሉት። አንድ ግብዣ ሲኖር 5000 ሰዎችን በአንድ ጊዜ የሚያስተናግድ የሚችል አዳራሽ አላቸው። የቤተ መንግስቱ ጉልላት በሙሉ 22 ካርታል ወርቅ የተሰራ ነው። ወደ ውስጡ ስንገባ ደግሞ ነገሩ ይከብዳል። የመታጠቢያ ገንዳዎቹ፣ የበር እጀታዎቹ እና የሽንት ቤቶቹ መቀመጫ ሳይቀር ከወርቅ የተሰሩ ናቸው። ሱልጣኑ ከሀገር ውጭ ጉዞ ሲኖራቸው የሚጠብቃቸው አውሮፕላን ተራ አይደለም። የራሳቸው ቦይንግ 747 አውሮፕላን አላቸው። ይህም አውሮፕላን በተለምዶ 400 ሰዎችን የሚጭን ሲሆን እሳቸው ግን ለብቻቸው ቀይረውታል። አውሮፕላኑ ውስጥ የመኝታ ክፍል፣ የመመገቢያ አዳራሽና ሻወር አለው። የሻወር ቧንቧዎቹ ከንጹህ ወርቅ የተሰሩ ናቸው። አውሮፕላኑን ለመግዛት $100 ሚሊዮን አውጥተዋል። ውስጡን ለማስዋብ ደግሞ ተጨማሪ $120 ሚሊዮን አውጥተዋል። በአጠቃላይ የሚበር ቤተ መንግስት ነው። በጣም ያስገርማል። እስኪ ውበቱን ይዩት። በገንዘብ መጫወት በጣም ተገቢ አይደለም። ሐሳባችሁን ኮሜንት ላይ ጻፉልኝ። አሁን ደግሞ ወደ እብደቱ እንምጣ። መኪና። ሱልጣኑ የመኪና አፍቃሪ ብቻ አይደሉም፣ የመኪና ሱሰኛ ናቸው ማለት እንችላለን። በግል ጋራጃቸው ውስጥ ከ7000 በላይ መኪኖች እንዳሉ ይገመታል። የእነዚህም ስብስብ ዋጋ ብቻውን $5 ቢሊዮን ይበልጣል። አስቡ፣ $5 ቢሊዮን። ከስብስቦቹም መሃል ጥቂቶቹን እንይ። 600 ሮልስ ሮይስ። በዘጠናዎቹ ውስጥ ከዓለም የሮልስ ሮይስ ሽያጭ ግማሹን የሚገዙት እሳቸውና ቤተሰቦቻቸው ነበሩ። አንዱ መኪና በሙሉ ወርቅ የተለጠበ ሲሆን በሰርግ ላይ ብቻ ይጠቀሙታል። ሌላው 450 ፌራሪ እና 380 ቤንትሊ። ልዩ ትዕዛዞች። ብዙዎቹ መኪናዎች ለዓለም ሕዝብ የማይሸጡ ለሱልጣኑ ብቻ ተብለው በልዩ ዲዛይን የተሰሩ ናቸው። እስኪ ተመልከቷቸው የመኪናዎቹን ውበት። መኪናዎቹ በሱቆች ውስጥ አይገኙም፣ በሱልጣኑ ጋራጅ ውስጥ ብቻ እንጂ። የሚገርመው ነገር ሱልጣኑ ስለ ራሳቸው ገጽታ በጣም ይጨነቃሉ። ጸጉራቸውን የሚቆረጡት በብሩናይ አይደለም። ለንደን የሚገኝ አንድ ኬን ሞዴስቱ በሚባል ጸጉር አስተካካይ አላቸው። ሱልጣኑ ጸጉራቸው ባደገ ቁጥር ይህንን ሰው ፈርስት ክላስ ትኬት ቆርጠውለት አልጋ ይዞ ይመጣል። ስራው ምናልባት 30 ደቂቃ ቢፈጅበት ነው፣ ግን ለአንድ ጊዜ ቆይታ $20,000 ይከፈለዋል። ለደህንነት ሲባል ጸጉር አስተካካዩ በልዩ የጤና ምርመራ ማለፍ አለበት። ስለ ብሩናይ ቅንጡነት ስናወራ ሱልጣኑ አንድ ጎን ብቻ ናቸው። ወንድማቸው ልዑል ጄፈር ቦልኪያ ደግሞ ጄፈር የገንዘብ ሚኒስተር በነበሩበት ወቅት የመንግስትን ካዝና እንደ ግል ኪሳቸው ይጠቀሙ ነበር። ጄፈር በዓለም ላይ እጅግ አባካኝ ሰው በመባል ይታወቃል። በአንድ ቀን ውስጥ $500,000 ያጠፋ እንደነበረ ይነገራል። ምን ገዙበት? ቲትል የሚባል 2 ግዙፍ የቅንጡ መርከቦች ገዝተዋል። በሺ የሚቆጠሩ እጅግ ውድ ሰዓቶችና እስክርቢቶች፣ በተለያዩ ሀገራት ያሉ ሆቴሎች፣
በጣም የሚገርመው ታሪክ ግን ከማይክል ጃክሰን ጋር የተያያዘው ነው። እንደ አውሮፓውያን አቆጣጠር በ1996 ሱልጣኑ ለልጃቸው 50ኛ ዓመት ልደት ማይክል ጃክሰንን ብሩናይ ድረስ አስመጥተው ማይክል ጃክሰንም በነፃ ኮንሰርት ለህዝቡ ዘፈነ። እንዲያውም ለቤተሰቡ ብቻ በግል ዘፈነ። ለዚህ ስራውም $17 ሚሊዮን ተከፍሎታል። ነገር ግን የጄፈር አባካኝነት ድንበር እያለፈ ሲመጣ እና በ1998 የኤስያ ኢኮኖሚ ቀውስ ሲፈጠር ሱልጣኑ ወንድማቸውን ከሰሱ። ጄፈር ከ15 ቢሊዮን ዶላር በላይ የመንግስትን ገንዘብ አባክኗል ተባለ። በመጨረሻም ብዙ ንብረቶቻቸውን ለመንግስት እንዲመልስ ከደረገ። በጨረታም ከተሸጡት ዕቃዎች መካከል የወርቅ ሽንት ቤት ማጽጃ ብሩሽ ሳይቀር ይገኝበት ነበረ። ታዲያ ህዝቡ ይህንን ሁሉ ሲያይ አይቃወምም? አይናደድም? የሚገርመው ነገር በብሩናይ ተቃውሞ እምብዛም አይሰማም። ምክንያቱም ሱልጣኑ ህዝቡን በደንብ ይንከባከባል። በብሩናይ ውስጥ የገቢ ግብር የሚባል ነገር የለም። የምታገኙትን ገንዘብ ሙሉ ለሙሉ የእናንተ ነው። ትምህርትና ሕክምና ሙሉ በሙሉ በነፃ ነው። ቤት የሌለው ሰው ካለ መንግስት ቤት ይሰጠዋል ወይም ለመስራት ድጎማ ያደርግለታል። የሩዝና የነዳጅ ዋጋ በመንግስት ይደጎማል። ነዳጅ ከውሃ ይረክሳል። ህዝቡ በምቾት ስለሚኖር ስለ ፖለቲካ ብዙም አይጨነቅም። ይህም ማሰራር አንዳንዶች ወርቃማ እስር ቤት ይሉታል። በሌላ በኩል ሱልጣኑ በቅርብ ዓመት ሀገሪቱን በሸሪዓ ህግ ማስተዳደር ጀምረዋል። ይህም ህግ በጣም ጥብቅ ነው። ዝሙት የፈጸመ ሰው በድንጋይ ተወግሮ እንዲሞት ይፈረጃል። ስርቆት የፈጸመ እጁ ሊቆረጥ ይችላል። ግብረ ሰዶማዊነት በሞት ያስቀጣል። ብዙ የዓለም መብት ተሟጋቾች የሱልጣኑ ቤተሰብ በድብቅ የመጠጥና የሴት ድግስ እያደረገ ለህዝቡ ግን እንዲህ አይነት ህግ መጫን ግብዝነት ነው ብለው ይተቻሉ። የብሩናይ ሱልጣን ህይወት ታሪክ በአጭሩ ይህን ይመስል ነበረ። በአንድ በኩል የማይታመን ሀብትና ቅንጡነት፣ በሌላ በኩል ደግሞ ጥብቅ ሃይማኖታዊ ህግጋት። ገንዘብ የሰው ልጅን ፍላጎት እንደማያረካ የልዑል ጄፈር ታሪክ ያስተምረናል። በሌላ በኩል ደግሞ ህዝብ ሆዱ ከሞላ እና ከተመቸው ስለ ዲሞክራሲ ብዙም እንደማይጨነቅ ከብሩናይ ህዝብ እንማራለን። እናንተስ ምን ታስባላችሁ? 7000 መኪና ያለው መሪ ያስፈልጋል ወይስ ይሄ የሀብት ብክነት ነው? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በተለይም ስለ $20,000 የፀጉር አቆራረጥ ምን ይመስላችኋል? እንዴት ቢቆረጥ ነው? ምን አይነት ስታይል ቢሆን ነው ተገቢ ነው? አሁን ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼርም በማድረግ ተባበሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እኔ ኡበይድ ነበርኩኝ። በቀጣይ በሌላ አስገራሚ ቪዲዮ እስክንገናኝ ድረስ የማቻችሁ